እኔንና የባሌን ፍቅር ታሪክ ብነግርሽ ትመሰጫለሽ አልሽኝ። ያበሻ ፍቅር ሄዶ 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 መጨረሻው ምንድነው የሚሆነው? እስቲ ኢትዮጵያ ውስጥ ተምሳሌት ይሆናል ይሄ ፍቅር ምሳሌ ይሆናል የተባለ ፍቅር አለ? ምናልባት የኔና ጅንኑ ከሆነ ነው። ምናልባት እሱንም ምናልባት አብረን ስንኖር ወይ ተፈነካክተን ምናምን ልንመጣባችሁም እንችላለን። የለም ወደ የለም ሱሱዬ እንደዚህ ነጭ ንገሩ። እንደዚህ ነጭ ጉቺ እኮ አታፍርም። የኔ ፍቅር ህይወት ታሪክ ለህዝቡ መማሪያ ይሆናል ትለን ይሆናል። ጉቺ አታፍርም እኮ አታፍርም። እና ምን ልላችሁ ፈልጌ ነው፣ እኔ እዚህ ጋር ቁጭ ብዬ የደላላ ታሪክ ብሰማ ነው የሚሻለው ውዴ። አሁን አንድ የፍቅር ታሪክ ንገሪኝ ብለሽ እኔና ባሌ ከመቀሌ በደሴ በኩል ስናልፍ ባስ ውስጥ ተገናኘን። ከዛ አዲስ አበባ አረፍን። ከዛ ለ3 ዓመት በፍቅር ቆየን። ከዛ ጅማ ሄድን። ጅማ እሱ ለስራ ተመድቦ ነበረ። ከዛ ጅማ ተከራይተን ስንኖር ነበረ። በጣም ነበር የሚያዝንልኝ። ከዛ እዛ ጅማ ላይ 3 ዓመት ከኖርም በኋላ እንዳጋጣሚ ጫማ አደላቅፎኝ ወደኩኝ። እያየሽ አትሄጂም ወይ በሚል ጀመረ። ከዚህ ነው ያበሻ ፍቅር የሚጀምረው። ከዚህ ነው ማን ይሙት ባልሽ ጋር ስትሄጂ የምትቀቢያትን ሽቶ ካገባሻት በኋላ ትቀቢያታለሽ። አንተ ጥፍራም አንተስ ወንዱስ ብትሆን ሚስት ጋር ስትሄድ መስታወስ ሲስቱ ኦኬ ነኛ ምናምን ብለህ እንደምትሄዳት አንድ ላይ ስትኖሩ ትላለህ አትልም? አረ ማዙካ ዴች ስጪን ብለህ ቀፍለህ ከማዙካ ቺኳን ለማግኘት ትሄዳለህ። አረ ማዙካ ዴች የለሽም እንዴ ምናምን ትላለህ። ዴች ሲሸጥ ይሰጥሻል በእግርሽ $1,000 ያሽ ይመስል እጅሽን ኪስሽ ከተሽ በቃ ያላንቺ ጋባዥ የለም። አነስ ያለች ቤት ወስጃታለሽ። በቃ ያለ እናንተ አንድ እንጀራ ካለ ፍቅር በቂው ነው ትላላችሁ። ምሳሌ ደግሞ አለ የደሃ እንትን የሆነ የማያልፍላችሁ ፍቅረኞች ገንዘብ ፍቅር አይሆንም። ሀቢብቲ ታዲያ ግርግዳ ትፍቂ ገንዘብ ፍቅር ይሆናል እንጂ እንትን ደግሞ የምትሏት ነገር አለ። ፍቅር ካለ ሁሉም ነገር አለ ሀቢብቲ። ይሄ ከሌለ ፍቅር የለም። ይሄ ከሌለ እናቴ ትሙ ባልሽ ራሱ ይደብርሻል አቅፈሹ ለመተኛት። ለምንድነው ግን ምን ሰክሰው ለምንድነው ሳክሰኞች ይሆን ነው? አንዳንድ ሴቶች ደግሞ አላችሁ ባሊን በተአምር በገንዘብ አልተምነውም። ፍቅር ካለ ትንሽዬ መሬት ላይ ራሱ ያቺ የታሪካዊ ፍራሻችንን ገለባ ፍራሻችንን አንጥፈን እንተኛለን ምትሏት ነገር አለ ሀቢብቲ። ለምንድነው ሰርቼ ስፖንጅ ፍራሽ ማልገዛው? ስፖንጅ ፍራሽ ማልገዛው ሌሽ ነው? ፍቅር ካለ ገለባ ሳር ፍራሽ ላይ ተኝቼ አትሰክሱን። እዚህ እያመጣችሁ ሰርተን እንለወጣለን በሉ እንትን እንደምትሏት ነገር አለ። እኔ ያለሷ እኔ ማለት የእናቴ ምትክ ነሽ ይላል ወንዱ ማለት ነው። ወንዱ እኮ አንቺ ማለት የእናቴ ምትክ ነሽ። እሺ አክስት የለህም? አክስት ምናምን ጎረቤት ክርስትናና ምናምን የለህም? የሉም? ሄሎ አሎ እኔ እኮ አንተን ካላየው ምግብ አልበላለኝ። ጥምስቅ አድርጎ እኮ በልተዋል እኮ እዚህ እኮ በኮመንት እየረገጡሽ እንዴ ያቺ ሾካካ ዳጣ ሻጭ እያሉ ትንሽ ላጣላችሁ። ቆይ ላውድ ላርጋት። ምን ማንም በኮመንት አይረግጠኝ እንጂ እንጀራሽን ለምን እዛ ሸጥሽ ሆነሽ ታካልኝ ነው? እዚህ እየረገጡሽ ነነ ቤዚ
ጃኬት ልግዛልሽ ከማይውል ለገብ ስንት ነው? ስንት ብር ነው ማይውል? 45 ብር ትልቅ ጃኬት በጣም ቆንጆ ነው። 5 ብሩን አንቺ ጨምረሻት ነው ጓደኛዬ። አንቺ ሱሱስ የሳሪ ዳጣ አይጣፍጥም አረታ አይባልም። እሺ ምናል ማንንም አይልም። ይሄ መጥሽ ኮሜንት አንብቢ። ጉቺ አለች እንዳጠገብሽ? ኧረ የለችም። ምን ያላቃትም ጉቺ ማናት? እስቲማ ቤቴም ማርያምን የለችም። አውቀሽ ነው? ማርያምን እሺ አንቺ የት ሆነሽ ነው? ሱቅ ላይቭ ገብቻለሁ። እኔ መጣ። እሺ ማይሆን ለገባ አዳዲስ ሁዲ አምጥታለች። መጥቼ ነው እገዛልሻለሁ። እሺ እንደሰራ ሰው ደግሞ እሺ ኮለመት 50 ብር አለብሽ። ክሳሽኝ ያሶ ለጀበና የስኒ የምናጎጆ ክሳሽኝ። ስሚ ቆይ 184 ነን። ስንት ኢትዮጵያዊ ነው ያለ? ስንት ማህበረሰብ ነው ኢትዮጵያ ውስጥ ያለ? ብሔር ብሔረሰብ ቁጻፉ እስኪ 86 ነን። 90 አልሞላንማ። 86 ብሔር ብሔረሰብ ነው የምንባለው። 86 90 አልሞላንም። 86ቱን ጠርቼ ሌሎቹን ካልጠራው ቅር እንዳይላቸው ውዴ። አሁን ዘመኑ ተገልብጧል እኮ 88 89 100